ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 7 2017 ዓ.ም ዕለታዊ መረጃዎችን፣ ዘገባዎችን እንዲሁም ደግሞ የግንባር ሪፖርቶችን አካትቼ ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንደተለመደው መረጃዎችና ዘገባዎቹ በኢትዮ ፎከስ ቻናል ይተላለፋሉ። መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ኖራችሁ ጥቆማ@gmail.com እንዲሁም ደግሞ አስተያየት መስጫው ላይ አስተያየቶችን ልታደርሱ ትችላላችሁ። በርካቶቻችሁ በማህበራዊ ሚዲያ መልእክት መላኪያ መንገዶችም ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ተሳትፎ እያደረጋችሁ ያሉትን አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያላችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቻናሉን እያስተዋወቃችሁ አዳዲስ ወቅታዊ መረጃዎችን በዚህ ቻናል እንደምታገኙ ለሌሎቹም እየነገራችሁ ስለሆነ በእጅጉ አመሰግናለሁ። አሁን የተከታዮች ቁጥር እየጨመረ ነው የሚገኘው። ይሄ የሆነው በእናንተ ብርቱ ተሳትፎ ነው። በዚህ ሰዓት ከያዝኳቸው መረጃዎች መካከል ኤርትራ የጸረ ድሮን መሳሪያዎችን እየተከለች ነው የሚለውን መረጃ ጨምሮ ከአፍሪካ ቀንድ እንዲሁም ደግሞ የፊልድ ማርሻል ብርሃኑ ጁላ ኤርትራን የተመለከተ እንደዚሁ ዛቻና ማስጠንቀቂያ ተዛማጅ የግንባር መረጃዎችን በአካትቼ ይዣለሁ። መረጃዎቹን እየተከታተላችሁ እስከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የግንባር መረጃዎችም አሉ። ለመንግስት እጃቸውን ሰጥተው ከነበሩ ፋኖች መካከል ጥቃት የተፈጸመባቸው ፋኖችን በተመለከተ አዲስ መረጃ ይዣለሁ። በተለይ ከደብረ ታቦርና ከአካባቢው ይህንን በዚህ ሰዓት ከምሰሟቸው መረጃዎች መካከል አንዱ ነው። ሌሎች መረጃዎች አሉ። አብራችሁን ቆዩ። እንግዲህ ወደ መረጃዎች ነው የሚሄደው። ከዛ በፊት የደረሱኝ መልእክቶች አሉ። ከመልእክቶቻችሁ መካከል ማጣራት የሚያስፈልጋቸው በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ሀና ማርያም ወረዳ 11 ጨፌ ፖሊስ ጣቢያ በርካታ ሰዎች ታፍሰው ታስረዋል። ከታሰሩት ውስጥ ከእንግዲህ የጉልበት ሰራተኞች ናቸው። ታፍሰው ተወስደው ከታሰሩት ውስጥ በፖሊስ ጣቢያ 3ቱ በጥይት ተደብድበው ተገድለዋል የሚል መረጃ መጥቷል። ጉዳዩን እያጣራሁ ነው። ዝርዝር መረጃዎች እንደደረሱኝ ወደ እናንተ የማቀርብ ይሆናል። ይሄ ከአድማጭ የመጣ ጥቆማ ነው። ሌላው በአማራ ክልል የተመደበውን በጀት በተመለከተ በርካታ አስተያየቶችን አድርሳችሁኛል። በዚህ ጉዳይ እንግዲህ በተለይ የስነ ህዝብ ባለሙያዎች እንዲሁም ደግሞ የበጀትና የፋይናንስ ባለሙያዎች አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። በዋናነት ግን ፖለቲካዊ ይዘቱን የተመለከቱ ሀሳብ አስተያየቶችን አድርሳችሁኛል። አሳዛኝ የሆነ የበጀት በደል ነው እየተፈጸመ ያለው። ይሄ እንግዲህ አማራ እንደ ሁለተኛ ዜጋ በኢትዮጵያ ውስጥ እንዲታይ ትላንትና በህወሓትና በፌዴሬሽን እና በህገ መንግስቱ የተደነገገው ድንጋጌ ዛሬም ቀጥሏል። አሁን ደግሞ በተለይ የአይን ባወጣ መንገድ የአማራን ህዝብ ቁጥር በእጅጉ በመቀነስ ከበጀት ውጭ ማድረግና የበጀት ድልድል ቀመሩ ባለበት እንዲቀጥል ተደርጓል የሚሉ አስተያየቶችን ማድረሳችሁኛል። እንግዲህ ለዚህ ተጠያቂ የሚሆኑት እነ ተመስገን ጥሩነህ እና አገኘሁ ተሻገር ናቸው። ይህንን መከራከር እንኳ በአሁን በፊት ተቀንሶ የነበረው የህዝብ ቁጥር እንዲሁም ደግሞ በተለያዩ አካባቢዎች የሚኖረውን ህዝብ አጠቃላይ በሚኖርበት አካባቢ እንዲሁም ደግሞ በአማራ ክልል ያለውን የበጀት ተጠቃሚነትን ጉዳይ በተመለከተ ይህን ድልድል እየሰሩ ያሉት እነሱ ናቸው። ትላንትም ህወሓት ህዝብ ሲቀንስ አብረው ነበሩ እነዚህ ሰዎች። ዛሬም ደግሞ ብልጽግና ውስጥ ከፍተኛ ኃላፊነት ይዘው ይህንን የህዝብ በደል አብረው እየሰሩ ነው የሚገኙት። ይሄ በነገራችን ላይ ወደፊት በሀገሪቱ ውስጥ ፕሬዚዳንታዊ ምርጫ ቢደረግ ወይ ደግሞ ሀገሪቱ ፕሬዚዳንታዊ የሆነ የምርጫ ስርዓት ብትከተል በአብላጫ ድምፅ በሚል እንዲሁም ደግሞ በምክር ቤት ውስጥ ደግሞ አብላጫ ህዝብ ቁጥር በሚል የተለያዩ የህግ ድንጋጌዎችን ለመስራት ቅድመ እንቅስቃሴ እየተደረገ ነው። በዚህም በርካታ ተግባራትም ተሰርተዋል። በምክር ቤት ውስጥ አሁን በፊት ህወሓት ያስቀመጠው እንግዲህ የምክር ቤት ተወካዮችን ቁጥር በተመለከተ በአማራ ላይ የተሰራው የቁጥር ቅነሳ አሁን ፖለቲካዊ በደል እንደቀጠለ ነው። ይህን በተመለከተ አስተያየቶች አድርሳችኋል። በእጅጉ አመሰግናለሁ። ምናልባት የስነ ህዝብ ባለሙያዎችን በዚህ ጉዳይ ላይ ለመጋበዝ ሀሳብ አስተያየታቸውን ለመቀበል እሞክራለሁ። ሌላው ከአድረሳችን መልእክቶች መካከል ያው እንግዲህ በተለይ የኢራንና የእስራኤልን ጉዳይ በተመለከተ ማህበራዊ ጉዳይ ላይ ትዝብቶቻችን አይተናል። አብዛኛው ሰው ጉዳዩን ሃይማኖታዊ አድርጎ ተመልክቶታል። የእስራኤል ደጋፊ እንዲሁም ደግሞ የኢራን ደጋፊ ሆኖ ሃይማኖታዊ ቅርጻ ይዘው በማህበራዊ ሚዲያው ይህን ሀሳብ የሚወረውሩ ሰዎችን ተመልክተናል ብለዋል። ይሄ የኛ አጀንዳ አይደለም የሚል ሀሳብ አድርሳችሁኛል። በእጅጉ አመሰግናለሁ። ያው ክስተቱ እንዳለም አቀፍ ጉዳይ ይታያል፣ ግን ለኢትዮጵያን ይሄ ቀዳሚ አጀንዳ አይደለም። በርካታ የውስጥ አጀንዳዎች አሉ። በሱ ላይ ትኩረት ቢደረግ እየተሻለ ነው የሚሆነው። እንግዲህ እነዚህ ናቸው አስተያየትና ጥቆማዎቻችሁ። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ጠቅላይ ሚኒስትር አብይ አህመድ ትላንትና መምህራንና ተወካዮቻቸውን ሰብስበው ነበር። በዚህ ላይ እንግዲህ በተለያዩ ጉዳዮችን አንስተዋል። ጠቅላይ ሚኒስትሩ የተሳታፊ የነበሩ መምህራን በጉዳዩ ላይ አስተያየት ሰጥተውኛል። ከዚህ አንጻር ያሉ መረጃዎች እንዳደርሳችሁ አብይ አህመድ ከመምህራንና ተወካዮች ጋር ባደረጉት ውይይት ኢትዮጵያ በታሪክ ችግሮችን በውይይት ለመፍታት የመጀመሪያው እኔ ነኝ፣ በእኔ መንግስት ነው ይሄ እየሆነ ያለው ብለዋል ጠቅላይ ሚኒስትር አብይ አህመድ። በርካታ ጉዳዮችን የሚያስነሳ ንግግር ነው። ችግሮችን ለመፍታት በውይይትና የሰላማዊ መንገድን በመከተል የመጀመሪያው ነኝ፣ ከአሁን በፊት የነበሩ መሪዎች ይህንን አላደረጉትም ሲሉ ከትላንት የኢትዮጵያ መሪዎች ጋር ራሳቸውን አነጻጽረዋል። እንግዲህ ሀገሪቱ አይቶ የማይታወቅ ሁኔታ አሁን ጦርነት ውስጥ ነው ያለችው።
አብይ አህመድ ግን ይህንን ተናግረዋል። ችግሮችን ለመፍታትም 5 ማዕቀፎችን ተግባራዊ እያደረግን ነው ብለዋል። ከዚህ ውስጥ በተደጋጋሚ በርካታ ትችቶችና አስተያየቶችን እያስተናገደ የሚገኘው ምክክር ኮሚሽን የሽግግር ፍትህ፣ የተሃድሶ ፕሮግራም፣ የኢኮኖሚ ሪፎርም እንዲሁም ደግሞ የተቋማት ሪፎርሞችን በተመለከተ ጠቅላይ ሚኒስትሩ በእነዚህ ማዕቀፎች የሀገሪቱን ችግር ለመፍታት እየሞከር ነው ብለዋል። ምክክር ኮሚሽኑ ያው በተደጋጋሚ የቀረበበት ጉዳይ ይታወቃል። የሽግግር ፍትህ የሚባለው ጉዳይ ግን በኢትዮጵያ ውስጥ ተግባራዊ ይደረጋል ወይ? ትናንትና በህወሓት ውስጥ ግፍና በደል የፈጸሙ ሰዎች ዛሬም በብልጽግና ውስጥ እየፈጸሙ ያሉ ሰዎች በዚህ የሽግግር ፍትህ ይታያሉ የሚለው ጉዳይ ብዙዎቹን እያነጋገረ ያለ ጉዳይ ነው። ይህም እንግዲህ የፖለቲካ አጀንዳ ከመሆን ያለፈ ትግበራ እንደማይኖረው ነው እየተጠበቀ ያለው። ተሃድሶን በተመለከተም እንደዚሁ በሚፈለገው ልክ እንደውም የፕሪቶሪያ የሰላም ስምምነት በተገባበት የደቡብ አፍሪካ ስምምነት መሰረት የህወሓት ታጣቂዎች ትጥቅ ፈተው ተሃድሶ አድርገዋል የሚለው ጉዳይም የጠቅላይ ሚኒስትሩ ንግግር የከሸፈ መሆኑን የሚያሳይ ነው። የኢኮኖሚ ሪፎርም ተብሎ እንግዲህ በዓለም ባንክ እና በአይኤምኤፍ ድጋፍ እንዲሁም ደግሞ እርዳታ ለማግኘት በሚል የመግዛት አቅም እንዲያሽቆለቁል ከተደረገ በኋላ የሀገሪቱ ዜጎች ያሉበት የኑሮ ውድነት ይታወቃል። የተቋማት ሪፎርምን በተመለከተም እንደዚሁ በጣም አነጋጋሪ ራሱን ችሎ ትልቅ ፕሮግራም ሊሰራበት የሚገባ ጉዳይ ነው። የመከላከያን፣ የደህንነቱን፣ የፌዴራል ፖሊስን ሪፎርም ብንመለከት እነዚህ ተቋማት በብልጽግና የኦህደድ ሰዎች በቁጥጥር ስር እንዲገቡ የተደረገበትና ሌሎች ዜጎች ደግሞ ከህወሓት ወደ ኦህደድ የተላለፉ ተቋማት መሆናቸው ማሳያ ነው። በመከላከያ ውስጥ ከኢታማጆር ሹም እስከ አየር ኃይል ከአየር ኃይል እስከ መከላከያ ደህንነት መምሪያ ድረስ ያሉትን በርካታ መደቦች መዘርዘር ይቻላል። በፌዴራል ፖሊስ በዋና ጀነራል ኮሚሽነሩን ጨምሮ በደህንነት መስሪያ ቤቱ ውስጥ እንዲሁም በሚታዩና በማይታዩ እጆች የኦህደድ እጅ እንዲቆጣጠራቸው የተደረጉ ተቋማት እንደዚሁ እንግዲህ በዚህ ሪፖርት ላይ ጠቅላይ ሚኒስትሩ አቅርበዋቸዋል። መምህራን ከጎናቸው እንዲቆሙ ጠይቀዋል። ተልዕኮ አለባችሁ ብለዋል። ዓለም የሚደነቅበት ልማት ነው ኢትዮጵያ እያስመዘገበች ያለችው የሚለው የጠቅላይ ሚኒስትሩ ንግግር ያው እንግዲህ አሁንም ተደግሟል። ኢትዮጵያ እያስመዘገበች ያለችው ልማት ዓለም የሚደነቅበት ነው ብለዋል። እስቲ እንግዲህ በዚህ ላይ አስተያየታችሁን አድርሱ። በዚህ ጉዳይ ብዙ ነገር ስለተባለ ተጨማሪ ነገር ማለት የሚያስፈልግ አይመስለኝም። 59% የነበረው የውጭ ዕዳን የተረክቤ ነበር። አሁን የውጭ ዕዳውን 13% አድርሻለሁ። በቅርቡ በአጭር ጊዜያት ከ10% በታች አደርሰዋለሁ። ለኢትዮጵያን ዕዳ አላወርስም ብለዋል ጠቅላይ ሚኒስትሩ። ባለፈው እንግዲህ የኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ያወጣው ሪፖርት በተናጠል በእያንዳንዱ ዜጎች ላይ ያለውን የብድር መጠንም ጭምር የሚያሳዩ ሪፖርቶች ወጥተዋል። ጠቅላይ ሚኒስትሩ ግን ይህን እየተናገሩ ነው የሚገኙት። በሰላም ለሚመጡ ታጣቂዎች እጃችን ዘርግተናል፣ በራችን ክፍት ነው ብለዋል ጠቅላይ ሚኒስትሩ። ሰሞኑን በጉጂ ታጣቂዎች እጅ እየሰጡ እንደሆነና ሹመትም እየተሰጣቸው እንደሆነ ገልጸዋል። መምህራን ሽፍታ ሆነዋል ብለዋል ጠቅላይ ሚኒስትሩ። መምህራን ሽፍታ ሆነዋል፣ መምህር መሸፈት አይገባውም፣ የተበላሸ ሀገር ተፈጥሯል፣ መምህር ሸፍቶ ስለተበላሸ ትውልዱም ተበላሽቷል በሚል እንደዚሁ እንግዲህ አስተያየቶችን ሰጥተዋል። መምህራን መሸፈት መነሻ ምክንያቱ ምንድን ነው የሚለውን ከማየት ይልቅ ይህንን ነው የተናገሩት ጠቅላይ ሚኒስትሩ። አንድ ተሳታፊ ጠቅላይ ሚኒስትሩ ምክረ ሀሳብ ለመስጠት ሞከሩ እንጂ እንደ መሪ፣ እንደ ተወካይ፣ እንደ ሀገር መሪ በመሰረታዊ ጉዳዮች ላይ ማብራሪያ አልሰጡም። ለምሳሌ የፖሊሲ የመመሪያ ወይም ደግሞ ችግሮች የሚፈቱበትን ሁኔታ በተመለከተ አቅጣጫዎችን አላስቀመጡም። ዝም ብለው ከወቅታዊ ጥያቄዎች ጋር የማይገናኙ የድጋፍ እንዲሁም ደግሞ የገጽታ ግንባታ ሲያደርጉ ነው የዋሉ ሲሉ ለኢትዮ ፎከስ አስተያየታቸውን ሰጥተዋል። የጠቅላይ ሚኒስትሩ እንግዲህ ከመምህራን ጋር ያላቸው ውይይት ይህንን ይመስላል በአጭሩ። ሌላው ትናንትና እንግዲህ ከአሁን በፊት ባለፈው በተለይ ግንቦት አጋማሽ ለብልጽግና እጃቸውን የሰጡ የፋኖ መሪዎች ላይ የቦምብ ጥቃት መፈጸሙ ትናንትና መነጋገሪያ ከሆኑ ጉዳዮች አንዱ ነው። በደብረ ታቦር ደቡብ ጎንደር ማለት ነው። ደብረ ታቦር ቆስለው ሆስፒታል ከገቡት መካከል በተለይ ፋኖ ቆራጡ እየተባለ ይጠራ የነበረው እሱ ቆስሎ ገብቶ ነበር። አሁን እየወጡ ያሉ መረጃዎች ህይወቱ ሳያልፍ አልቀርም ነው እያሉ ያሉት። በዚህ በኩል በደብረታቦር ሆስፒታል የጠየኳቸው የሆስፒታሉ የመረጃ ምንጮች ደብረታቦር ሆስፒታል እሱ አልገባም ወይ ብላ ተብሎ የሚጠራው አካባቢ ገብቶ ሊሆን ይችላል፣ እዚህ ግን አላየንም ብለዋል። ሌሎች የመረጃ ምንጮች ወደ ሕክምና ቢገባም ህይወቱ አልፏል እያሉ ነው የሚገኙት። ወደ ደብረታቦር ሆስፒታል ገብተው ከነበሩት መካከል አንድ የባጃጅ ሾፌር በቦምብ ፍንዳታ ጉዳት የደረሰበት፣ ሌላ የስጋ ቤት ሰራተኛ እንዲሁ በቦምብ ፍንዳታ ጉዳት የደረሰበት፣ አንድ የኤሌክትሪክ ሰራተኛ ድጋፍ የደረሰበት ሕክምና እያገኙ መሆኑን የመረጃ ምንጮቹ ገልጸው ፋኖ ቆራጡ ግን አሁን በዚህ ውስጥ አይገኝም ብለዋል። ያው እንግዲህ የቀድሞ ስሙ ነው ፋኖ የሚለው መጠሪያው። አሁን ግን ለብልጽግና እጅ ከሰጠ በኋላ በዚህ መጠሪያ አይገልጸውም ነው እያሉ የሚገኙት ጓደኞቹ። ይሄ የቦምብ ጥቃት ብዙ ነገሮችን ያሳያል ነው የሚሉት የመረጃ ምንጮቹ። አንደኛው ብልጽግና ማንንም መጠበቅ እንደማይችል፣ ሁለተኛ ከዓላማ የወጣ ሰው
ማህበራዊ ክብሩን የታገለለትን ዓላማ በዚህ መንገድ አድርጎ የራሱንም ታሪክ የሚያበላሽ ይሆናል። በዋናነት ይሄ ከኋላ ሆነው ከብልጽግና ጋር ለመሰለፍ ፍላጎት ላላቸው በሙሉ ትልቅ ትምህርት የሚሰጥ ነው። እየታገሉ መሞት ክብርን ይሰጣል። ተዋርዶ መሞት ደግሞ ሁለት ጊዜ ሞት ነው የሚሉ አስተያየቶችንም አድርሰዋል። ተጨማሪ መረጃዎች ካሉ ይመልስበት ይሆናል። ደቡብ ጎንደር እብናት የሚወስደን መረጃ ላስከትል። እብናት ወደ ቋሊሳ ከፍተኛ ወታደራዊ እንቅስቃሴዎች አሉ ከማለዳ ጀምሮ ነው እየተባለው። በዚህ አካባቢ በተለይ ከሌሊቱ ጀምሮ ወደዚህ አካባቢ በእግረኛና የኮማንዶ ኃይል አድማ ብተና እየተጓጓዘ ይገኛል። በአካባቢው ግን የተፈጠረ ነገር የለም ነው ያሉት። ሰሞኑን ጉዳት ያስተናገዱ የመንግስት ወታደሮች በተለይ ዚያ ጊዮርጊስ አካባቢ በዚህ ተበሳጭተው ነው አዲስ ኃይል እያሰማሩ የሚገኙት። ዚያ ጊዮርጊስ በተፈጸመው ጥቃት ተጨማሪ 4 አስከሬኖች ዛሬ መገኘታቸውንም እንደዚሁ ብናት አካባቢ እየወጡ ያሉ መረጃዎች ያሳያሉ። ሌላው ፎገራ እዚሁ ደቡብ ጎንደር ወጅ ሲቲ ባስ ተራራ አካባቢዎች ውጊያው ሲደረጉ አርፍደዋል። ትላንትና በውጊያው የደረሰው ዝርዝር ጉዳት አልታወቀም። ሆኖም ግን መንግስት 2 ወታደራዊ ተሽከርካሪዎች ጉዳት ደርሶባቸዋል። ውጊያው እስከ ዋናው መንገድ ድረስ ቀጥሎ ነበር ተብሏል። አለምበር ከተማም እንደዚሁ እንግዲህ አመድበር የቀድሞ ስሟ ነው። እዚህ ከተማም እንደዚሁ ተኩስ ነበር። የደረሰው ጉዳት ግን አልታወቀም ተብሏል። በዚሁ በማዕከላዊ ጎንደርና ደቡብ ጎንደር አዋሳኝ አካባቢዎች ከኪንፋዝ በገላ በለስ አካባቢ ሰሞኑን በተደረገ ከባድ ውጊያ በሚሊሻ አባላት ላይ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ተብሏል። በዚህ እስከ ኪንፋዝ በገላ ድረስ ከበለሳ ቆላ ሐሙስ ድረስ በዘለቀው ውጊያ ከ35 በላይ የሚሊሻ አባላት ሞትና ቁስለኛ ሆነዋል። ይህም እንግዲህ በአንድ አውደ ውጊያ በርካታ የሚሊሻ አባላት በዚህ ልክ ጉዳት ሲደርስባቸው እንግዲህ ይህም አንዱ ትልቁ ክስተት ነው ተብሏል። ከአሁን በፊት በተለይ በዳባት እና በተለያዩ አካባቢዎች 134 የሚሊሻ አባላት በአንድ አውደ ውጊያ እንደዚሁ የሞቱበት ክስተት ትልቁ ነው። አሁንም በዚህ ቦታ እንግዲህ 35 የሚሊሻ አባላት ምን ያክል የቤተሰብ አባላቶቻቸው እንደተበተኑ በትይዩ ያለው ማህበራዊ ህይወት ምን ያክል እንደተናጋ ይህንን ቁጥር አይቶ መናገር ይቻላል። አንድ ሚሊሻ በአማካይ 5 ቤተሰብ ይኖረዋል። በዚህ ትይዩ ያለ ቤተሰብ በዚህ ልክ ነው እንግዲህ ሚሊሻ በተደጋጋሚ በፖለቲካዊ ጉዳይና የፖለቲካ ጦርነት ነው እየተባለ እነሱ ህግ ማስከበር ነው በሚለው በአማራ ብልጽግና ቅስቀሳ ምክንያት ከባድ ዋጋ እየከፈሉ የሚገኙት በዚህ ልክ ነው። እንግዲህ የሚያሳየው ምን ያክል ጉዳት እንደደረሰ ነው። ለማንኛውም ሰሞኑን ሊቦከምከም፣ ሚካኤል ደብር፣ እብናት፣ ጎንደር ዙሪያ በለሳ በተደረጉ ውጊያዎች ከፍተኛ ወታደራዊ መሪዎችን ጨምሮ ከፍተኛ ወታደራዊ ኪሳራ ደርሷል ነው ያሉት። በተለይ በመቶዎች የሚቆጠሩ ወታደሮች የአድማ ብተናና ሚሊሻን ጨምሮ ሙትና ቁስለኛ ሆነዋል። 2 እስር ቤቶች ተሰብረው ከ100 በላይ እስረኞችም እንደዚሁ ከእስር ቤቶቹ እንዲወጡ ተደርገዋል ነው እየተባለው። አምልጠዋል። የሻምበል ሻለቃ መሪና ኮሎኔል ማዕረግ ያላቸው ጎንደር ለሕክምና ገብተው የነበሩ አንድ ኮሎኔልም እንደዚሁ ህይወታቸው አልፏል። ስለዚህ በርካታ ወታደራዊ አዛዦች ሙትና ቁስለኛ ሆነዋል ተብሏል። ባሳለፍነው ሳምንት እንግዲህ በተለይ በብሔራዊ ኃይሉ ዳግማዊ ቴዎድሮስ ኮር 5ኛ 5 እንዲሁም ደግሞ በህዝባዊ ድርጅቱ ጣይቱ ክፍለ ጦርና አፄዎቹ ክፍለ ጦር በጋራ ባደረጓቸው ውጊያዎች ከፍተኛ ጉዳቶች ደርሰዋል በመንግስት ወታደሮች ላይ። በፋኖች ላይ የደረሱ ጉዳቶች ግን በዝርዝር አልታወቁም። በንጹሃን ላይም እንደዚሁ በተለያዩ አካባቢዎች ጉዳቶች ደርሰዋል። ከስምሪት ቀጠና የወጡ የመንግስት ወታደሮችን በተመለከተ እንደዚሁ የሳምንታዊ መረጃን በተመለከተ ሰሜን ጎንደር 21፣ ምስራቅ ጎጃም 27፣ ባህር ዳር ዙሪያ 13፣ አዊ 6፣ ምዕራብ ጎጃም 17፣ ማዕከላዊ ጎንደር 19፣ ምዕራብ ጎንደር 11፣ ደቡብ ጎንደር 30፣ 12 እንግዲህ ከስምሪት ቀጠናቸው ወጥተዋል ተብሎ በመከላከያ የተረሸኑትን ጨምሮ 30 የሚሆኑ ከስምሪት ቀጠናዎቻቸው ወጥተዋል። ሰሜን ወሎ ቆቦ 6፣ ሸዋ 9፣ ጎንደር ከተማ 7 የሚሊሻ አባላትን ሳይጨምር እነዚህ ትጥቃቸው እንደያዙ ወደ ፋኖ የተቀላቀሉ የመንግስት ወታደሮች ናቸው። የሚሊሻ አባላትን ሲጨምር ቁጥሩ ከዚህ በላይ ይሆናል። 67 የሚደርሱ የሚሊሻ አባላት ትግል አንታገልም በሚል በተለያዩ አካባቢዎች እንደዚሁ ከስምሪት ቀጠና ወጥተዋል ነው የተባለው። የንጹሃንን ጉዳት በተመለከተ እንደዚሁ 46 የሞት የሳምንቱ ማለት ነው፣ 34 ከባድ ቁስለኛ፣ 60 ደግሞ የሚሆኑ ቀላል ቁስለኛ መሆናቸውን መረጃዎቹ ያሳያሉ። እንግዲህ በተለይ ባለፈው 5 ቀናት ከሰኞ እስከ ዓርብ የነበረውን ሁኔታ የተመለከተ ነው። መረጃዎቹና ቁጥሮቹ ከዚህ በላይ ሊጨምሩ ይችላሉ። ይሄ ለኢትዮ ፎከስ የደረሰውን ብቻ የሚያሳይ እንጂ ቁጥሮቹና በየአካባቢው ያሉት ያልተሰበሰቡ መረጃዎች ከዚህ በላይ ሊሆኑ ይችላሉ።
የችሎት መረጃ በመሃል ላስከተል ችሎት ወደ 2 መዝገቦች የተከሰሱ ተጠርጣሪዎች ፍርድ ቤት ቀርበው ነበር። እነ ስንታየሁ ንጋቱ ገብረየስ 43 ተጠርጣሪዎች የሚገኙበት በርካታ ቁጥር ያላቸው ማለት ነው። ምስክሮች የተሰሙበት እስረኞች ይደርስባቸው ያለውን በደል እንደዚሁ ለችሎቱ ያስረዱበት ውሎ ነበር። የሕክምና ጦት፣ የእስረኛ አያያዝን በተመለከተ ችግሮቻቸውን ለችሎቱ አቅርበዋል ተብሏል። በዚህም እንግዲህ ችሎቱም የጠበቆችንም እንደዚሁ አስተያየቶችንም ሰምቷል። እነዚህ ተከሳሾች እንግዲህ እነዚህ ችግሮች እንዲፈቱላቸው ችሎቱን ጠይቀዋል። ጠበቆቻቸውም እንደዚሁ አልተገኘም የተባለውን ሲዲ ማምጣት እንደሚችሉና ዳኞቹ በዚህ ሰበብ እየፈጠሩ በደንበኞቻቸው ላይ የሚፈጥሩትን ማጉላላት እንዲያቆሙ ጠይቀዋል። ለሐምሌ ተለዋጭ ቀጠሮ ተሰጥቷል። ለሐምሌ 1 ነው የተለዋጭ ቀጠሮ የተሰጠው። ሌላው ፍርድ ቤት ቀርበው የነበሩት ነጌታቸው ውባንተ ናቸው። ወንድማማቾቹን ጨምሮ 3 ተከሳሾች ናቸው። በእነሱ ጉዳይም እንደዚሁ ብይን ለመስጠት ለሐምሌ 5 2017 ተለዋጭ ቀጠሮ ተሰጥቷል ተብሏል። ወደ ሌሎች መረጃዎች ሲሄድ ወደ ብልጽግና የድጋፍ ሰልፍ በተለያዩ ከተሞች ለመጥራት እንቅስቃሴ እያደረገ ነው ተብሏል። በጎጃም ቀጠና ደብረ ማርቆስ በፍኖተ ሰላም ፋኖን የሚያወግዝ የድጋፍ ሰልፍ ለመጥራት እቅድ ተይዞ እንቅስቃሴ ውስጥ እንደሚገኝ የፋኖ የመረጃ ምንጮች ገልጸዋል። በሰልፉ ላይ የብልጽግና ካድሬዎች የተለያየ አቋም ይዘዋል ሲሉም እንደዚሁ የመረጃ ምንጮቹ ገልጸዋል። አንደኛው በተለይ ደብረ ማርቆስ ሰልፉን ማድረግ እንችላለን፣ ሰልፉን ለማድረግ ቅስቀሳ መጀመር አለበት በሚል ቅስቀሳ ጀምረዋል። በዚህም እንግዲህ በከተማ የመንግስት የተለያየ ፕሮጀክት ተጠቃሚ የሆኑትን የሴፍቲኔት ተጠቃሚዎችን፣ የመንግስት ሰራተኞችን በአስገዳጅ ሁኔታ እንዲሁም ደግሞ የብልጽግና ካድሬ ቤተሰቦች ወደ ሰልፍ እንዲወጡ ቅስቀሳ ተጀምረዋል። ፍኖተ ሰላም ያለውን ሁኔታ በተመለከተ ግን የጸጥታ ግምገማ ያስፈልገዋል። ሰልፍ መጥራት ዋጋ ሊያስከፍለን ይችላል። ፋኖ ያለበትን አካባቢ ሁኔታ መረጃዎችን መሰብሰብ አለብን የሚል አስተያየት ቀርቧል ነው የተባለው። ሰልፉን ለማድረግ ሰሞኑን ጎንደር፣ ባህር ዳር ከተሞች የተጠሩ ሰልፎች ስኬታማ ለመሆናቸው የብልጽግና መዋቅር እንደገና ችግር ውስጥ እንደገባ ማሳያ ነው የሚል ግምገማ ቀርቧል። ብልጽግና እንግዲህ እግሬን ተክያለሁ ካለ በኋላና የህዝብ ድጋፍ እያገኘው ነው ብሎ ቅስቀሳዎችን ካደረገ በኋላ አሁን ሰሞኑን የጠራቸው ሰልፎች በትልልቆቹ ከተሞች አልተሳኩም ተብሏል። ይህም ድንጋጤ ውስጥ ከቷቸዋል። ሌላው ወደ ሸዋ ምንጃር ሸንኮራ የሚወስደን ነው። ምንጃር ሸንኮራ አንድ ካህን በመንግስት ታጣቂዎች ተገድለዋል ተብሏል። በመንግስት የጸጥታ ሰዎች ተገደሉት ባሳ ዮሐንስ ተብሎ የሚጠራው ቤተክርስቲያን ደብር አስተዳዳሪ እንዲሁም ደግሞ የቤተክርስቲያኑ ሁነኛ ካህን ናቸው የተገደሉት ተብለዋል። የተገደሉት በመንግስት የጸጥታ ኃይሎች ነው። የተገደሉበት ምክንያት አልታወቀም። ሌላው እንደዚሁ ሸዋ እንሳሮ ለሚ አቅጣጫና ከመራ ቤቴ ወደ ጀማ ከተንቀሳቀስ የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። ውጊያው የተደረገው በልባሊ ተብሎ የሚጠራ ቦታ ጀማ ወንዝ አቅራቢያ ነው። በዚህ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል ብለዋል የመረጃ ምንጮች። የደረሱት ወታደራዊ ኪሳራዎች ግን በአሃዛዊ መረጃዎች ለይቶ ለማወቅ አልተቻለም ተብሏል። ሌላው ወደ ጠለምት የሚወስደን ነው። ወደ ጠለምት የሚወስደን መረጃ አዲስ መረጃም አለ። እንግዲህ የማዕድን ሀብት ክምችትን የተመለከተም ጉዳይ አብሮ ተነስቶበታል ተብሏል። በጠለምት ቀጠና የተሰማሩ የህወሓት ታጣቂ ሚሊሻዎች እና ተወካዮች ወደ ሽሬ ተጠርተው የዘመቻ መመሪያ ተሰጥቷቸዋል ነው የተባለው። ወደ ሽሬ ተጠርተው ትዕዛዝ፣ ገለጻና መመሪያ ተሰጥቷቸዋል የተባሉት ሚሊሻዎች 400 የሚደርሱ የህወሓት ሚሊሻዎች በተፈናቃይ ስም ወደ ጠለምት ሁለቱም ወረዳዎች እንደገቡና እነዚህ ትጥቅ እንደተሟላላቸው ከውስጡ ነው ትጥቅ ጦርነት መጀመር እንደሚችሉና እነሱ ጦርነት ለመጀመር የማያንሱ መሆናቸው እንደዚህ ገለጻ ሲደረግላቸው እነሱ ይህን የሚያደርጉ ከሆነ ከትግራይ ተጨማሪ ኃይል ለማስገባትና እነሱን ጥበቃ በሚል እነሱን ደህንነታቸው አደጋ ላይ ነው በሚል ኃይል ለማስገባት ምቹ ሁኔታ ይፈጥራል። ስለዚህ ትጥቅ ጀምሮ የሚል አቅጣጫ ተሰጥቷል ነው የተባለው። ጠለምትን በተመለከተ እንግዲህ ለነዚህ የህወሓት ታጣቂዎች ተሰጠ ከተባለው ገለጻ ላይ አንዳንድ መሰረታዊ ነጥቦች ተነስተዋል። ምናልባት ብዙ ሰዎች ሰምተው የማያውቁት መረጃ ይሆናል። ይህም የወርቅ ክምችትን ነው። በምስራቅ አፍሪካ ትልቁ የወርቅ ክምችት በዚህ በተከዜ ተፋሰስ ይገኛል ብለዋል። ይህንን ኦሪንቴሽን እየሰጡ ወታደራዊ የህወሓት መሪዎች ኤፈርት የህወሓት የልማት ድርጅት ነው። እሱ ከቻይና እንዲሁም ደግሞ ከዓለም አቀፍ የማዕድን ቁፋሮ ድርጅቶች ጋር ይህን አካባቢ የወርቅ ክምችት ማስጠናቱንና ይህን የወርቅ ክምችት ማጣት እንደሌለባቸው፣ ስለዚህ በዚህ አካባቢ የሚከፈለው ዋጋ የነገውም ትውልድ ወርቅ ላይ ለማስተኛት የነገውን ትውልድ የሚደረግ እንደሆነና በዚህ የጥናት ውጤት መሰረት በርካታ የወርቅ ክምችት በዚህ ቀጠና እንደሚገኝና የጥናት ውጤቱ ተደብቆ የተያዘው አካባቢው ትኩረት እንዳያገኝ ለማድረግ እንደሆነ ተገልጾላቸዋል። የጥናት ውጤቱን ደብቀን የያዝነው የአካባቢው ትኩረት እንዳያገኝ ነው እንጂ ከምስራቅ አፍሪካ የወርቅ ክምችት ቦታዎች ቀዳሚው በሚባል ደረጃ በተከዜ ሸለቆ ከፍተኛ የወርቅ ክምችት አለ ተብለዋል። ከምስራቅ ጠለምት፣ ምዕራብ ጠለምት፣ ዋልድባ፣ ሞፈር ውሃ ድረስ
ከፍተኛ የሆነ የወርቅ ክምችት ይገኛል። ስለዚህ ይህን አካባቢ መቆጣጠር ጊዜ የማይሰጠው ጉዳይ ነው። መስዋዕትነት ልትከፍሉ ይገባል። መስዋዕትነታችሁም ለነገው ትውልድ ጭምር ነው። ብዙ ትኩረት እንዳይሰጠው ወልቃይትና ሁመራ ላይ ብቻ ትኩረቶች እንዲሆኑ የተሰራው ስራ ውጤታማ ነው። ተዝቆ የማያልቅ ወርቅ ይዘናል። ይህንን ሀብታችን በሚዲያም በፕሮፓጋንዳም ይህንን ማስተጋባት የለብንም። አካባቢው ግን የማንነት ጥያቄ ያለበት በሚል አካባቢ መቆጣጠር አለብን የሚል አቅጣጫ ተሰጥቷል ነው የተባለው። እንግዲህ ምናልባት ተጨማሪ መረጃዎች በዚህ ዙሪያ የሚወጡ ከሆነ ወደ እናንተ የማደርስ ይሆናል። ሌላው መረጃ የፊልድ ማርሻል ብርሃኑ ጁላ ንግግር ነው። ፊልድ ማርሻል ብርሃኑ ጁላ በኤርትራ ጉዳይ እንግዲህ አቋማቸውን እያሳወቁ ነው የሚመስለው። በተወካዮች ምክር ቤት የመከላከያ የ9 ወራት ስራ አፈጻጸም ቀርበው ባስረዱበት ጊዜ በኤርትራ ጉዳይ ላይ ሁለት አቋሞችን አንጸባርቀዋል። በትላንትናው ዕለት እንግዲህ ከኤርትራ ጋር የሚሰሩ አሉ፣ ይሄ እንቅፋት ሆነውብናል፣ የቀይ ባህር ጉዳይ የማይቀር ነው ብለዋል። አሁን ደግሞ በዚህ በኩል እንግዲህ ኤርትራን ለመውረር የመጨረሻ አቋም ላይ ስለመሆናቸውና በዚህ ላይ እንግዲህ መንግስትም የመከላከያ አቋም ይሄ መሆኑን ገልጸዋል። ኤርትራን ለምነናል፣ ባልተለመደ መንገድ የኢትዮጵያና የኤርትራን ችግር ለመፍታት በርካታ ጥረቶችን አድርገናል፣ ሞክረናል፣ ግን አልተሳካም። ባህር በር ይዘን እንደፈለግ እናደርጋችኋለን ይላሉ። ይሄ ግን የሚሆን አይደለም፣ ይሄ አይሆንም ስንላቸው አኩርፈዋል። አሁን ደግሞ ይወራጫሉ። ቁልፍ መሳሪያዎችን ይዘው እኛን ዋጋ እያስከፈሉ መቀጠል ይፈልጋሉ። ይሄ ግን ሊሆን የሚችል አይደለም፣ አይሰራም፣ ትክክልም አይደለም ሲሉ እንግዲህ ቁጣቸውን አሰምተዋል። እየተወራጩና እየተቆጡ ያሉ የኤርትራ ባለስልጣናት ብቻቸውን ቀይ ባህር ይዘን እንጠቀም የሚሉ ናቸው የሚል አስተያየት ሰጥተዋል። እንግዲህ ግልጽ በሆነ ቋንቋ ያው ወደፊት የሚሆነው ነገር ማመላከቻ ሀሳብ ሆኖ ሊታይ ይችላል። ይህም በታሪክ ውስጥ እንግዲህ ለጦርነቱ ቅድመ ሁኔታዎች መጀመር ማሳያ ነው የሚሆነው። ኢትዮጵያ የወደብ ወይም ደግሞ የቀይ ባህር ጉዳይ ለማግኘት ዘመቻዎች እንደምታደርግ እንግዲህ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ተከታታይ ንግግሮች መካከል ከጀነራል አበባው መከላከያ ሚኒስትሯን ጨምሮ እስከ ጠቅላይ ሚኒስትሩ ይሄ በዚህ 2 ሳምንት ብቻ 8ኛው የከፍተኛ ባለስልጣናት ንግግር ነው ወደ አሰብና ቀይ ባህር ያለው ሁኔታ የማይቀር መሆኑን የሚያሳየው። ሌላው እዚህ ጋር በተያያዘ ኤርትራ በአሰብ አቅራቢያዎች የጸረ ድሮን መሳሪያዎችን እየተከለች ነው የሚሉ መረጃዎች ወጥተዋል። በኤርትራ በኩል በተለያዩ ቦታዎች የጸረ ድሮን መሳሪያዎች እየተተከሉ ነው ከሚለው ባሻገር እንደዚሁ ከባለፈው ወር ጀምሮ አጠቃላይ ውጥረቱን በተመለከተ እንደዚሁ ቀጠናዊ ጉዳዮችንም እነ ሳውዲ አረቢያን ጨምሮ ችግሩ እንዲፈታ እንቅስቃሴ እየተደረገ መሆኑን የሚገልጹ መረጃዎች አሉ። ሳውዲ አረቢያ የኢትዮጵያና የኤርትራ መሪዎች ጉዳዩን በሰከነ መንገድ እንዲመለከቱት በውጭ ጉዳይ ሚኒስትሩ አማካኝነት እንቅስቃሴዎችን ጀምራለች ተብሏል። ከዚህ ጎን ለጎን ሳውዲ አረቢያ እንግዲህ በአሰብ አካባቢ የሚደረገውን አጠቃላይ እንቅስቃሴም ከኤርትራ ጎን ሆና እየተከታተለች ነው የሚሉ መረጃዎችም አብረው ወጥተዋል። ሰሞኑን በአዲስ አበባ የሻዕቢያ ሰላይ የተባሉ 216 በላይ ሰዎች በቁጥጥር ስር እንዲውሉ ትዕዛዝ መሰጠቱንም እንግዲህ በትላንቱ ዘገባችን የምታስታውሱት ዘገባ ነው። ከዚህ ጋር በተያያዘ የመከላከያ እንዲሁም የፌዴራል ፖሊስ እና ሌሎች አካላት ለዚህ ኦፕሬሽን ይሰማራሉ ተብሏል። በዚህ በኩል ደግሞ ጥቆማዎችን በመስጠት በኢትዮጵያ መሰረቱን አድርጎ የኢሳያስን መንግስት ገለብጣለሁ ብሎ የሚንቀሳቀሰው የብርጌድ ንሓመዱ በተለይ የሻዕቢያ ሰላዮች ናቸው በሚል መረጃዎችን በመስጠት ለኢትዮጵያ መንግስት ተባባሪ ነው ተብሏል። ወደ አለማጣ የሚወስደን መረጃ በዚሁ ልጨምር። የህወሓት ታጣቂዎች ወታደራዊ እንቅስቃሴ እያደረጉ ነው። በአለማጣ ቀጠና ዛሬ ሌሊቱን ከነቅሰግ ተብሎ ከሚጠራው ቦታ ወደ እንዶዴ ተብሎ ወደሚጠራ አካባቢ የቡድን መሳሪያዎችን ሞርተርና ድሽቃ ጭምር ይዘው ሲንቀሳቀሱ ነበር ተብሏል። በነገው ዕለት ደግሞ ባለማጣ ከተማ የምክር ቤት ስብሰባ እናደርጋለን ብለዋል ተብሏል። የአካባቢው ነዋሪዎች ህወሓት ተሰርዟል፣ ምክር ቤት ስብሰባ ማድረግም አይችልም፣ አካባቢውን በፕሪቶሪያ የሰላም ስምምነት መሰረት እንግዲህ አሁን በሚተዳደረው በኮማንድ ፖስት ነው የሚል ጥያቄዎችን እንዲሁም ደግሞ ክርክሮችን ቢያቀርቡም የሚሰሙ አልሆኑም። የህወሓት ታጣቂዎች ነገ የምክር ቤት ስብሰባ እናደርጋለን ብለዋል ነው እየተባለው። ጉዳዩ እንግዲህ ውጥረት ያለበት ነው። ወደ ሌሎች መረጃዎች ስቀጥል በተለይ እንግዲህ መነጋገሪያ የሆነውን የኢራንና የእስራኤልን ጉዳይ በተመለከተ አጭር መረጃዎችን ወደ እናንተ ላድርስና የዕለቱን መረጃን አጠናቅቃለሁ። እንግዲህ ያው በርካታ ሚዲያዎች እየተነጋገሩበት ያለው ጉዳይ ነው። የኢራንና የእስራኤል ጉዳይ ሁለተኛ ቀን የያዘው የመጨረሻ የዓለማችን የቴክኖሎጂ መሳሪያዎች ጥቅም ላይ እየዋሉበት ያለው ጦርነት ነው እየተደረገ ያለው። እስራኤል እስካሁን በመጀመሪያው ቀን 200 በሁለተኛው ቀን ደግሞ 100 አውሮፕላኖችን አሰማርታ የኢራንን የአየር ክልል ጥሳ ገብታ በኢራን ወታደራዊ ይዞታዎች ላይ ወታደራዊ አዛዦች፣ የኒውክሌር ሳይንቲስቶች ላይ ጥቃት ፈጽማለች። በኒውክሌር ማብላያና በሚሳይል ማምረቻ ወታደራዊ ስትራቴጂክ ቦታዎች ላይ ተደጋጋሚ ድብደባዎችን ፈጽማለች።
በዚህም ከባድ ኪሳራ ደርሷል ነው የተባለው። 14 የኢራን ቁጥር 1 የሚባሉ ዜጎቿ ወታደራዊ መሪዎችን ጨምሮ የኒውክሌር ሳይንቲስቶች ተገድለዋል። 65 ንጹሐን ደግሞ እንደዚሁ በእስራኤል የአየር ኃይል ጥቃት በኢራን ውስጥ ተገድለዋል ተብሏል። ኢራን ሌሊቱን ለዚህ ያጸፋ ምላሽ ስትሰጥ ነው ያደረችው። በዚህ ያጸፋ ምላሽ ቴልአቪቭ እና ኢየሩሳሌም ከተሞች በክሩዝ ሚሳይል ተደብድበዋል። በርካታ ክሩዝ ሚሳይሎችንና እንደዚሁ የባላስቲክ ሚሳይሎችን ኢራን ያስወነጨፈች ቢሆንም በእንግሊዝ በእስራኤልና በአሜሪካ የአየር መከላከያ ስርዓት ብዙዎቹ አየር ላይ ቀርተዋል። ይህንን የአየር ክልል ጥሰው የገቡት ግን ጉዳት አድርሰዋል ነው የተባለው። ዓለም አቀፍ የኃይልና የፖለቲካ አስተላለፍ ጉዳዩ እያሳየ ይገኛል። የአየር ክልል ለመጠበቅ አሁንም አሜሪካና እንግሊዝ ከአሁንም ተጨማሪ ኃይል ወደ እስራኤል እንደሚያሰማሩ ገልጸዋል። የተባበሩት መንግስታት ድርጅት በዚህ ጉዳይ አስቸኳይ ስብሰባ ተቀምጧል። ትራምፕ አሁንም እስራኤልን አበጀሽ በርች እያሉ ነው የሚገኙት። እስራኤልን እያበረታቱ ኢራን ደግሞ ዋጋ ትከፍላለች፣ ትወድማለች፣ በአስቸኳይ ብትደራደር ይሻላታል እያሉ ዛቻ እያሰሙ ነው የሚገኙት። ሩሲያ እስራኤልን ጠባጫሪ ብላታለች። ቱርክ ደግሞ የኢራን ሉዓላዊነት ተደፍሯል፣ እስራኤል ከዚህ ድርጊቷ ልትቆጠብ ይገባታል ብለዋል። የየመን ታጣቂዎች ደግሞ ለኢራን ድጋፍ እየሰጡ ነው የሚገኙት። ከየመን አካባቢ ወደ እስራኤል ሚሳይሎችን እያስወነጨፉ ነው። ያደረሱት ጉዳት በውል ባይታወቅም እስራኤል ዘመቻው ይቀጥላል እያለች ነው የምትገኘው። የእስራኤል ጠቅላይ ሚኒስትር ኔታንያሁ ድብደባው ይቀጥላል፣ ይህ አንበሳው ዘመቻ የተባለው ዘመቻችን ይቀጥላል፣ የኢራን ወታደራዊ ተቋማት እስከ ማውደም ድረስ ይቀጥላል፣ የኢራን ወታደራዊ መሪዎች አሁንም ኢላማችን ናቸው ብለዋል። የእስራኤልን የአየር ጥበቃ አልፈው እንግዲህ ቀጣይ ጉዳት የሚያደርሱ ባሊስቲክ ሚሳይሎችንም ኢራን እንደምትተኩስ ነው እየገለጸች ያለችው። ዓለም 100% ቀልቡን የሰጠው ጥቃት ነው። እንግዲህ በተለይ የሰው ልጅ የመጨረሻው ዘመናዊ የቴክኖሎጂ መሳሪያ ጥቅም ላይ እየዋለበት ያለው ጦርነት እየተደረገ ያለው የዓለምን የፖለቲካ አስተላለፍ እንደዚሁ አሳይቷል። 7 ሀገራት ጋር ነው በቀጥታ እየተዋጋው ያለሁት ብላለች እስራኤል። ኢራን ደግሞ አሜሪካና እንግሊዝን ጨምሮ ከእስራኤል ጎን የተሰለፉ በሙሉ ዋጋ ይከፍላሉ እያለች ነው የምትገኘው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ